በዚህ ሰዓት ዓለምን እያንቀሳቀሰ ያለው ዩቲዩብ መቼ ተጀመረ? እነማንስ ናቸው ክሬት ያደረጉት? የመጀመሪያው ቪዲዮስ ምን ነበረ? አሁን ሰዓት እንዴት ነው የሚሰራው? እንዴትስ ነው አብዛኛዎቹ ሚሊዮኔርና ቢሊዮኔር እያደረገ ያለው? ቆይ አሰራሩ እንዴት ነው ብላችሁ ታውቃላችሁ? ዛሬ በዚህ ቪዲዮ ሙሉ እናያለን ማለት ነው። ለማታውቁኝ ጌታው ለማባላለሁ ዩቲዩብ ላይ ቁም ነገር አዘር ቪዲዮ ለማየት የምትመጡ ከሆነ ቪዲዮን ሰብስክራይብ በማድረግ ፋሚሊ መሆን ይችላሉ ማለት ነው። ሌትስ ጎ ወደ ቪዲዮ። ዛሬ የምናየው እንግዲህ ዩቲዩብ ምን ማለት ነው። እንግዲህ ዩቲዩብ እንደምታውቁት በአለማችን ላይ በአሁኑ ሰዓት በአለማችን ላይ በጣም ጠቃሚ የሆነ ፕላትፎርም ነው ማለት ነው። እናንተን መጫንም ተፈለጋችሁ፣ አስተያየት መጫን ማየት ተፈለጋችሁ፣ መማርም ተፈለጋችሁ ብዙ ነገሮችን የምናገኘው እንግዲህ በአሁኑ ሰዓት ዩቲዩብ ላይ ነው ማለት ነው። እንግዲህ ዩቲዩብ እንግዲህ በፈረንሳይኛ ወይም በእንግሊዘኛ ዩ ማለት አንተ አንቺ እንደማለት ነው። ዩቲዩብ ማለት ደግሞ ቴሌቪዥን እንደማለት ነው። አጠቃላይ ትርጉሙ የራስ ቴሌቪዥን የሚል ይሆናል ማለት ነው። ዩቲዩብ ማለት የራስ ቴሌቪዥን እንደማለት ነው ማለት ነው። እንግዲህ መቼ ተመሰረተ ስንል በፈረንጆች የካቲት 2005 ዓመተ ምህረት የቀድሞ የፔይፓል ሰራተኛ በሆኑት በካድ ሁርሊ በስቲቭ ችን ኤንድ በጃወድ ካሪም በእነሱ ተመሰረተ ማለት ነው። እንግዲህ የጎግል ባለቤትነትን ስናይ በ1.65 ቢሊዮን ዶላር ጎግል በ2006 ዩቲዩብን ገዝቶታል ማለት ነው። እና እስካሁንም ባለው እሱ ነው እየተቆጣጠረ ያለው ማለት ነው። ሌላኛው ደግሞ የምናየው እንግዲህ የቪዲዮ አይነትና የሚያከፋፈል ነው ማለት የቪዲዮ አይነት ምን አይነት የቪዲዮ አይነቶች አሉ ስንል ነው። በዩቲዩብ እንግዲህ ሎንግ ፎርም እና ሾርት ፎርም አለ። ያው እንደምታውቁት ሎንግ ፎርም የምንለው ያው 16 በ9 የሆነው ነው። ከ1 ደቂቃ ጀምሮ መልቀቅ እንችላለን ማለት ነው። ሾርት ፎርም የምንለው ደግሞ ከ60 ሰከንድ በታች ጀምረን ከዛ መልቀቅ እንችላለን ማለት ነው። ሌላኛው ደግሞ ላይቭ ስትሪም ነው፣ ቀጥታ ስርጭት የምንለው ነው። በሱም መጠቀም እንችላለን። የቪዲዮ አይነቶች እሱ ነው። ሌላኛው አልጎሪዝሙ እንዴት ይሰራል ነው። አልጎሪዝሙ እንዴት ይሰራል ማለት ተጠቃሚዎች ምን አይነት ቪዲዮ እንደሚወዱ እንዴት ነው የሚያውቀው ነው። ዩቲዩብ እንዴት ያውቃል የሚለውን ነው፣ እንዴት ይሰራል የሚለውን እሱ እናያለን ማለት ነው። እነሱን በሶስት ነገሮች ምሳሌ አድርጌ ልንገራችሁ። እነሱ ሲቲአር የምንለው አለ፣ ክሊክ ስሩ ሬት የምንለው ማለት ነው። እሱም ምን ማለት ነው? ምን ያህል ሰው ነው ተምኔልን አይቶ የገባው ነው ወደ ቪዲዮ የገባው ተምኔሉ ብቻ ማለት ነው። ተምኔሉ ዋጋ ይሰጠዋል። ምን ያህል ሰው ነው ወደ ቪዲዮ የገባው። ሁለተኛ ደግሞ ዋች ታይም ኤንድ ሪቴንሽን የምንለው ነው። ይሄ ማለት ሰዎች ቪዲዮን ምን ያህል ታይም አዩት ነው። ዋች አወር የምንለው ማለት ነው። ምን ያህል ታይም አዩት ነው። ይህን ስንል አሁን ለምሳሌ ሉክ ተመልከቱ። እዚህ ጋር የእናንተ ቪዲዮ 10 ደቂቃ ሊሆን ይችላል። የእናንተ ቪዲዮ 10 ደቂቃ ሊሆን ይችላል። ከ10 ደቂቃ ምን ያህል ደቂቃ ነው ያዩት ነው። ሙሉን ያዩት ወይንስ 30 ሰከንድ ነው ያዩት? ሁሉንም ያን ዋች ታይም ኤንድ ሪቴንሽን እንለዋለን ማለት ነው። ሶስተኛው ኢንጌጅመንት የምንለው ነው። እዚህኛው ዋነኛው ነው። ላይክ ኮሜንት እና ሼር ማለት ነው። ምን ያህል ሰው ላይክ አድርጎታል፣ ኮሜንት እና ሼር ምን ያህል አለው የሚለውን ይረዳና ያ አልጎሪዝሙ አብዛኛው ሰው እንደዛ ካደረገለት ተምኔሉን አይቶ ክሊክ ካደረገለት ዋች ታይም እና ሪቴንሽኑን ደግሞ ብዙ ሰዓት ተመለከተው ኢንጌጅመንቱ ላይክ ብዙ ከሆነ አልጎሪዝሙ ይሄ ቪዲዮ ተወዳጅ ነው ብሎ ለብዙ ሰዎች ያደርሰዋል ማለት ነው። እና እንዴት አልጎሪዝሙ ይሰራል የሚለው ይሄ በዚህ መልኩ ነው። ያው እነዚህን 3 ክራይቴሪያዎችን ኮንሲደር አድርጎ ቪዲዮውን ለሰዎች ሼር ያደርገዋል ማለት ነው። ዋና ደግሞ አራተኛው ደግሞ በዩቲዩብ እንዴት ገንዘብ ይሰራል ነው። በዩቲዩብ እንዴት ገንዘብ ይሰራል ነው ዋናው የሰዎች ጥያቄ እዚህ ጋር ነው ማለት ነው። በዩቲዩብ እንዴት ነው ገንዘብ የሚሰራው የሚለው ለብዙዎች ጥያቄ ነው ማለት ነው። ማለት እዚህ ጋር መጀመሪያ የዩቲዩብ ፓርትነርሺፕ ፕሮግራም ላይ መሳተፍ ያስፈልጋል። እኛ መግባት ያስፈልጋል። እዛ ለመግባት ምን ይጠበቅብናል? 1000 ሰብስክራይበር እና 4000 ዋች አወር ይጠበቅብናል ማለት ነው። እና ወይንም 10 ሚሊዮን ሾርት ቪዲዮ ቪው ማለት ነው። 10 ሚሊዮን ሾርት ቪዲዮ ቪው ይጠበቅብናል ማለት ነው። ያንን ካሟላን እኛ ማመልከት እንችላለን ለዩቲዩብ እንደዚህ ፓርትነርሺፕ በሆኑ ሀገሮች ላይ ሎኬሽናችንን አድርገን እኛ ማሟላት እንችላለን ማለት ነው። ሌላኛው ደግሞ ጎግል አድሰንስ የምንለው ነው። እንግዲህ ዋናው ገንዘብ እንዴት ይሰራል የምንለው ጎግል አድሰንስ ነው። ያ ማለት ለምሳሌ እንደ አማዞን እንደ አፕል ያሉ ካምፓኒዎች ለጎግል ይህን ማስታወቂያ ከሰራልኝ በዚህ አመት ይህን ያህል ገንዘብ እሰጥሃለሁ ብሎ ውል ይዋዋላሉ። ውል ከተዋዋሉ በኋላ ከዛም በኋላ ዩቲዩብ ጎግል ማለት ነው። ጎግል ዩቲዩብ ላይ እኛ ቪዲዮ በምንጭንበት ጊዜ ፓርትነርሺፕ በሆኑ ሀገሮች ላይ ሲታይ ቪዲዮ እዛ ጋር ማስታወቂያ ይለቃል። ማስታወቂያ ይለቅና
ያ አከፍላለሁ ባሉት ካምፓኒዎች አከፍላለሁ ያሉት አለ አይደል ያንን በፐርሰንት አስቦ ለኛ ይሰጠናል ማለት ነው። ጉግል አድሰንስ አንዱ ይሄ ነው። ሁለተኛው ደግሞ ስፖንሰርሺፕ የምንለው ነው። እኛ ራሳችን የምንዋዋለው ውል ማለት ነው። ያ ማለት ነው ከካምፓኒዎች ጋራ እኛ ለማስታወቂያ ማለት ነው ማስታወቂያ መስራት እንደማለት ነው። ከካምፓኒው ጋር የምንዋዋለው ውል ነው። ይሄ የኛ ስራ ነው ማለት ነው። ሶስተኛው ደግሞ ቻናል ሜምበርሺፕ ኤንድ ሱፐር ቻት የምንለው አለ። ቻናል ሜምበርሺፕ ኤንድ ሱፐር ቻት የምንለው ምንድነው? ይሄ ከተከታዮች የሚከፈለን ቀጥታ ድጋፍ ነው ማለት። አሁን ለምሳሌ ባለፈው ዶንኪቱ ፋይናንሻል የሆነ ችግር አጋጣሚና ብሎ ነበር ኤግዛምፕል እንደው እሱ አለ በቃ ፋይናንሻሊ ድክም ሲሉ በወር አንዱ ያ የሚወደው የቻናሉ ሰብስክራይብ ያደረገው ማለት ነው ተከታዩ የሚወደው እሱ $5 ወይንም $10 እሰጣለሁ ይላል። ያ ቀጥታ የምንቀበለው ገንዘብ ነው ማለት ነው። የዛሬው ቪዲዮ ይሄንን ይመስል ነበር። ቪዲዮ ጠቃሚ ሆኖ ካገኛችሁት ሰብስክራይብ በማድረግ ፋሚሊ መሆን ይችላሉ ማለት ነው። ላይክ ሼር ለብዙዎች ሼር ማድረጋችሁን እንዳትረሱ ማለት ነው። በሌላ ቪዲዮ እስከምንገናኝ ቻው።